በብዙ ጊዜ ውስብስብ የሆኑብን ጥቅም የማያስገኘን ስራዎች ላይ ተሰማርተን እንውላለን። ይህም ውጤታማ የሚያደርገን የስራዎችን ቅደም ተከተል እንድትሰጥ የሚያግዘን ቪዲዮ ነው። ተግባራዊ ቪዲዮ ስለሆነ እስከ መጨረሻው እንድትከታተሉ ይጋብዛለሁ። ይሄ ብርጭቆ ጊዜያችን ነው ብለን እንወስዳለን። አሸዋ ወደዚህ ብርጭቆ ጨመርነው አሸዋ በየዕለቱ የምናስኬደው የተለያዩ ጥቃቅን ስራዎች ሲያሯሩጡ የሚውሉ ጥቃቅን ስራዎች የተለያዩ ስራዎች ናቸው። ብርጭቆ ብለን በመሰልነው ጊዜ ውስጥ አንዴ ስንጨምረው በዚህ አሸዋ ብቻ ጊዜያችን ተያዘ ማለት ነው። ምንም ፋይዳ ያላስገኘልን ከንቱ ስራ ይሆንብናል ማለት ነው። ይሄ እንግዲህ እየተጠቀምንበት ስልት ነው ማለት ነው። ተቃራኒው ደግሞ ቢግ ሮክ የሚባሉት ትልልቅ ለእኛ ጠቀሜታ የሚያስገኙልን በዛን ጊዜያት ውስጥ ሳይሰሩ ቀርተው ቦታ አጡ ማለት። በዚህ ብርጭቆ ውስጥ ወይም በጊዜ ውስጥ በምንጨምርበት ጊዜ እነዚህ ታላላቅ ስራዎች ለምሳሌ እንደ ንግድ፣ ትምህርት ወሳኝ ለህይወታችን ወሳኝ የሆኑ ጠቃሚ የሆኑ ነገሮች በዚህ ጊዜ ውስጥ ቦታ ያጣሉ ማለት ነው። ሌሎች ደስተኛ ጠቀሜታ ያላቸውን ደግሞ እንደዚህ ጥቃቅን አሸዋዎች አንስተን እዚህ ውስጥ ብንጨምር ምንም አይነት ቦታ የለም ማለት ነው። በምን ሞላ? አሸዋ ባለው ወይም ደግሞ ጥቃቅን ስራዎች፣ የተለያዩ ስራዎች በእኛ ህይወት ላይ እንቅስቃሴ ላይ ምንም ጠቀሜታ የሌላቸው ነገሮች ቦታውን ስለሞሉ ጠቃሚ ታላላቅ ስራዎች ቦታ አጡ ማለት ነው። ለዚህ መፍትሄ የሚሆን ሁለተኛው ምሳሌ እናያለን። ይህን ቪዲዮ እስከ መጨረሻው ተከታተሉት። በጣም ጠቃሚና በህይወታችን ልናዳብረው የሚገባው በህይወታችን ላይ ስልታዊ ለውጥ አድርገን በህይወታችን ስኬታማ ለመሆን ምን እናደርጋለን? ቢግ ሮክስ ፈርስት የሚባለው ትልልቅ ድንጋዮችን መጀመሪያ። ይህ ትልልቅ ድንጋይ በምን ይመሰላል? በህይወታችን ጠቃሚ በጣም ጠቃሚ ወሳኝ የሆኑ ነገሮች በሚል ስለመሰለው ይህንን ቢግ ሮክስ ወይም ታላላቅ ጠቀሜታ የሚያስገኙልን ስራዎች መጀመሪያ እናድርገው። መጀመሪያ ላይ በምን ውስጥ እንጨምራለን? በዚህ ጊዜ ይሄ ብርጭቆ በጊዜ መሰለነዋል። በዚህ ጊዜ ውስጥ እንጨምረዋለን ማለት ነው። ጨመር ነው እንደምታዩት ማለት ነው። እዚህ ውስጥ የገባው ቢግ ሮክስ ፈርስት በዚህ ብርጭቆ በጊዜ የመሰልነው በዚህ ብርጭቆ ውስጥ አስገባን። ምንድነው? ስኬታማ የሚያደርጉን ትልልቅ ስራዎች ብለናል። እና ሌሎች ትናንሽ እና ዋና ጠቃሚ ተግባሮቻችን ቀጥሎ ያሉት መካከለኛ ላይ የሚገኙት ሌሎች ስራዎች ደግሞ እንደዚሁ በመቀጠል እናስገባለን። ጨመርንበት፣ ቦታ ላጣ ማለት ነው። ገባ። በመጨረሻ ላይ ወይም በሶስተኛ ደረጃ ላይ ይህን አሸዋ ወይም ጥቃቅን የተለያዩ ነገሮች አንስተን በመጨረሻ ላይ በምንጨምርበት ጊዜ ምን አለ ማለት ነው? ቦታ አገኘ ማለት ነው። ቦታ አገኘ። በዚህ ብርጭቆ ላይ እንደምናየው ቦታ አገኘ ማለት ነው። ህይወታችንንም ስንመራ በየዕለቱ ማድረግ ያለብን ቢግ ሮክስ ፈርስት እንዳለው ትልቅ ዓላማዎቻችን ትልልቅ ስራዎቻችንን በጊዜ ውስጥ የመጀመሪያ ካደረግን በመቀጠል ሌሎች ስራዎቻችንን እንቀጥልበታለን። በሶስተኛና በመጨረሻ ላይ ደግሞ ጥቃቅን በእኛ ህይወት ላይ እምብዛም ለውጥ የማያመጡ ግን በመደበኛ በኖርማል አሰራር የምንሰራቸውን ደግሞ መጨረሻ ላይ በምንጨምር ጊዜ በዚህ ሁኔታ ጊዜያችን በዚህ ብርጭቆ ጊዜ በመሰለው መሰረት እንደዚህ ቦታ ያገኛል ማለት ነው። በህይወታችን ውስጥ በዋናነት የምንሰራቸውን ታላላቅ ስራዎችን በጊዜያችን ውስጥ መጀመሪያ ላይ ማድረግ ያስፈልጋል። ይህ ምን ሃይ ኢምፖርታንት ሃይ አርጀንሲ በጣም አስቸኳይ የሆኑ ተግባራትን ቅድሚያ ማስጠት ያስፈልገናል። ምናለው እናንተስ የየዕለቱ ስራዎቻችን በምን ሁኔታ ቅድመ ተከተል ሰጡታላችሁ የሚል ጥያቄ እያቀረብኩ በኮመንት ላይ እንድታሳውቁኝ እየጠየቁ ይህን ቪዲዮ ስለተከታተላችሁት እያመሰገንኩ ላይክ፣ ሼር እንዲሁም ኮመንት አድርጉ። አመሰግናለሁ።